ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት ያው እንደምታውቂው ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና የአንቺ ግንኙነት ትክክል እንዳልሆነ ተሰምቶኛልና ቪዲዮም ከዚህ በኋላ ወደ ዩቲዩብም እኔና አንቺ አንድ ላይ አንመጣም። አንቺም በራስሽ መንገድ መስራት ትችላለሽ፣ እኔም መጀመሪያ እንደምሰራው የራሴን ላይፍ መቀጠል እችላለሁና ይሄንን ነው የምልሽ ሄርሚዬ። አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ፣ እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ላንተ? አብርሽ አንተን ባልወድ ኖሮ እንደዚህ ማልሆንልህ ምንም ችግር የለውም ነይ ስትለኝ አልመጣልክም ነበረ። እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ? ችግር የለውም ተሰናበተኝ። ሐሳብህን ምንም ማለት በግድ ማላደርገው የምችለው ነገር ስለሌለ ሐሳብህን እቀበላለሁ። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ፣ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ። ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት፣ እኔንም አቁላላኝ ዳውን በራሱ መያዝ ሳይሆንለት። ሰላም 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 ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። ያው ተመልሼ ስመጣ እንግዲህ ዛሬ በአዲስ ሀሳብ ነው የመጣሁት። ያው አብዛኞቻችሁ እናንተም እንደምታወሩኝ እናንተም እንደምትመክሩኝ ዛሬ እኔም ልብ ገዝቼ ወደ እናንተ መጥቼላችኋለሁ ቤተሰቦቼ። እንግዲህ ዛሬ ሄርሜላን ቀጠሬያታለሁኝ፣ ለመጨረሻ ጊዜ ላገኛት ቀጠሬያታለሁ። ያው ሁላችሁም የምትሰጡን አስተያየት አለ፣ ለኔም ለሷም እንዲሁም ለእያንዳንዳችን ቪዲዮ በለቀቅን ቁጥር የምትሰጡን አስተያየት አለና የምትጽፉትም ኮሜንት እናነባለን። ያንን ሳናነብ ቀርተን አይደለምና አንዳንድ ጊዜ በህይወታችን ተግበር ያለብን ነገሮች እየተገበርን መተግበር የሌለብን ነገሮች ደግሞ ሳንተገብር እናልፋለን ማለት ነው። ያው ምክሮች ሁሉ ጠቃሚ አይደሉም። ያው የሚጠቅመንን ግን ከዛ ላይ እንወስዳለን። እኔ በበኩሌ እንደዛ ነው። ያው አንዳንዶች የሚመክሩበት መንገድ ትክክል አይደለም። ወይ በስድብ ወይ በሆነ ነገር ሰውን መምከር እንደማይቻል አስቀድሜ ለእናንተም ልነግራችሁ ፈልጋለሁ። የትኛውም ሰው እኔን ስለሰደበኝ እኔ ከምፈልገው መስመር ሊያስተኛ አይችልም፣ ማንም ሰው ማለት ነው። እኔ ሰው በሰውነቱ ማከብር ሰው ነኝ፣ ሰው በመሆኑ ብቻ ማለት ነው፣ ማንም ይሁን እና ግን ደግሞ እኔ የሆነ ሰው ስለሰደበኝ ወይ የሆነ ነገር ስላለኝ ከምፈልገው መንገድ ሊያስወጣኝም ምንም ሊለኝ አይችልም። እኔ ከሰው ምክርን እሰማለሁኝ። ከዛም ባለፈ ደግሞ ኮሜንቶች ሲጻፉ አነባለሁ። የሚጠቅመኝን ተገብራለሁ፣ ማይጠቅመኝን ደግሞ እያስወገድኩ እሄዳለሁ ማለት ነው። በግልጽ መናገር ያለብህን ነገር ብሩክ አንተም ንገራት፣ እኔም እነግራታለሁ። ትንሽ እንዳይደብራት ብዬ ነው። ያው ምንም ቢደብራትም ምንም ልናደርግ አንችልም ከዚህ በኋላ ማለት ነው። እና እንዴት ነሽ? እንዴት ናችሁ? ደህና ነሽ? እግዚአብሔር ሰላም ነው? እንዴት ነሽ? ሁሉ ሰላም? ለኔ ተረጋጋህ ወይ? ከፍራንኩ በኋላ እንዴት ናችሁ? ደህና ናችሁ? ጭርር ብላችኋል። አይ ማለት ምናልባት ምሳ አልተበላም፣ ለዛ ይሆናል። እንብላ። እሺ እንቆያለን። ከዛ እና ያ ነገር ደግሞ በቃ ሰላም እየሰጠኝ አይደለም። ምክንያቱም እኔ እንደ ጓደኛ እንደ እህት እንደኛ ሆነሽ ነበር የጠበኩት፣ ግን እንደዛ እየመሰለኝ አይደለም። እና ጥፋተኝነት ስሜት ስለተሰማኝ ራሴ እንደመጣሁት ራሴን እንደላት ብዬ ለአብርሃም አውርቼው ነበር ማለት ነው። ዛሬ በዛ ጉዳይ ነው ላንቺ። ሌላው ምን አለ መሰለሽ ሄርሚ፣ ያው አንቺ ክፉ ሰው ሆነሽ ወይ መጥፎ ሰው ሆነሽ ወይንም ሰው እንደሚልሽ አይነት ሰው ሆነሽም አይደለም። በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ። ግን ደግሞ ባንቺ ምክንያት ብዙ ነገሮችን እያጣሁኝ ነው ያለሁት። ከዚህ በፊት ያው እንደምታውቂው ትዳሬን አጥቻለሁ ባንቺ፣ እንዲሁም ደግሞ ከጓደኞቼ ተለያይቻለሁ፣ ከፋሚሊዎቼ ጋር ፋዘርም በብዙ መንገድ በኔ እያዘነ ነው እና አሁን እየታየኝ ያለው ነገር ቢኖር የኔና የአንቺ ግንኙነት ትክክል እንዳልሆነ ተሰምቶኛልና ብሩክንም
ያው ያሉትን ነገሮች ሳማክረው በቃ እኔው እንዳገናኘዋችሁ እኔው ለመጨረሻ ጊዜ ለሄርሚ ልንገራትና መለያየት አለባችሁ አለኝ ማለት ነው። ስለዚህ ሄርሚ በጣም ይቅርታ አድርጊልንና ያው ራሴንም መሆን እፈልጋለሁ ከዚህ በኋላ ከራሴ ጋር መሆን ስለምፈልግ እዚህ ጋር ሁሉ ነገሮች ቢያበቁ ደስ ይለኛል። መጥፎ ሰው አይደለሽም። ያው ዛሬ በቁም ነገር ስንጠራሽ እንግዲህ እንዲከፋሽ እንዲደብርሽ ምናምን ነገር አይደለም። ስለዚህ ሄርሚዬ ለኔ ጥሩ ሰው ነሽ። ሰው ግን ያው የልብሽን ማንም የተረዳው የለም። የውስጥሽን የሚያውቀው ፈጣሪ ነው። ከእናንተ ስለይና አይደብረኝም እንዴ? ታውቃለህ አይደል እንዴ ብሩክ፣ አንተ እንኳን ስታመጣኝ ምንም ጓደኛ እንዳልነበረኝ የሆነ ብቻ እናንተ ጋር መጥቼ የሆነ ያህል ህይወቴ እንደተስተካከለ ደስተኛ በህይወቴ እንደሆንኩኝ እያወቃችሁ ምን ባጠፋሁት ምን በበደልኩት ነው እንደዚህ አይነት ነገር የምትሉኝ? ከዛ ባለፈ ረጅም ጊዜ እንዳሰበበት ነገር ጊዜ ሰጥቶ እንዳሰበበት ነገር መፍትሄ ባልሆነ ነገር እንደዚህ ነው ብላችሁ መሰብ አብርሽ ከልብህ ነው የምራችሁ ነው? ምንም እንደ ፊታችሁ ነገር መስሏል። በዛ ላይ እንጃ ብቻ ለምን እኔ ላይ እንደዚህ ሁለታችሁም ለኔ ማለት ቅርቅርቤ ናችሁ። ግን ደግሞ ይበልጥ አብርሃም ላንተ ጥሩ ስሜት አለኝ ታውቃለህ። እንደምወድህም ታውቃለህ፣ እንደማከብርህም ታውቃለህ። ታዲያ እንደዚህ አይነት ሰውን ማጣት አይከብድህም ላንተ? ይሄም ያው ይከብደኛል። ሳይከብደኝ ቀርቶ አይደለም በቃ ይከብደኛል። ካንቺ መለየቱም ይከብዳል። ግን ደግሞ ያው የማይለመን ነገር የለም እና ለመልመድ እሞክራለሁኝና ያን ነው። አንቺም ልክ እንደኔ ስሜትሽን ውስጥሽ ያለውን ነገር ተቆጣጥረሽ ብሩክ እስከዛሬ የሆነ ያህል ፐርሰንት እንደ ሴትነት ትረዳኝ ነበር አይደል? ለምን አንድ ነገር አትለውም? አንተም እሱን ሀሳቡን አግዛው ትመጣለህ። ኤርሚ በጣም ጥሩ ሰው ነሽ። ለማንም ሰው መመኛት አይነት ነሽ። ግን አሁን ደግሞ ያለው ነገር በቃ ያስፈራል። እውነት ነው። ደግሞ ውጪ ሆነሽ ምናምን አልነበርኩም ከእናንተ ጋር እያየሁ ነበር ያለውን ሁኔታ ነው ሳይ በቃ ሰላም አልሰጠኝም። ምክንያቱ ደግሞ ምንድነው በቃ የሆነ ግንኙነታችሁ ወደ ሌላ ነገር እየተቀየረ ስለመሰለኝ አብርሃምም ውስጡ ሰላም አልሰጠውም። ስለዚህ ብሩክ አንተን ፈረድክብኝ። ምክንያቱ ሌላ ነገር ስለተቀየረ ስላልተቀየረ አይደለም። ምን መጥፎ ነገር አድርጌ ነው እኔ ለአብርሃም ጥሩ ነገር ከማድረግ ጥሩ ነገር ከማሰብ ውጪ ምን አደረኩኝ? አብርሃም እሱ አንተ ብቻ አይደለም አንተም እኮ ለኔ ያለ አሁን በቃ ስለሽ እኔ ከዚህ በላይም አውርተሽ አንቺንም እንትን ማለት አልፈልግም። ይሄ ትንሽ ነገሮችን ተረጂና ለኔም ማዝነሽ ለአንቺ አሁን ለራስሽ ብቻ ሳይሆን ለኔም ማዝነሽ ምልሽን ነገር እሺ ብለሽ መለየት ይችላል። አብርሽ ለኔም ማዝነሽ ያልከው ቅድም ባንቺ ትዳሬን አጥቻለሁ ምናምን ያልከው ከልብክ ነው? እኔ በእኔ ምክንያት ነው ትዳርህን ያጣኸው? ከኔ በፊት አይደል እንዲከሩታ ጋር ይጣላችሁ የነበራችሁት? ከአንድም ሶስት ትዳርክ እንዲመለስ ከሩታ ጋር አገናኝሽ ካልነበር እንዴ? ለምንድን ነው እኔን እንደ መንስኤ የትዳራችሁ መፋታት እኔ እንደሆንኩኝ የምታስበው? እሱ ብቻ ሳይሆን እናንተም ቢሆን የራሳችሁን ስሜት ነው እያዳመጣችሁ ያላችሁት። ይሄ በቃ አሁን መሄድ አለብሽ። ይሄን ነገር ለምን ነበር የጠራንሽ? ስለዚህ እሺ በይኝና ሂጂ በቃ። መሄድ አልችልም። ይሄን ሀሳባችሁን አንሱ፣ አስቡበት። አብሽ ከአንተ ጋር እንደዚህ በቀላሉ ነው መለያየት የምችለው? እንዴት ነው አሁን ይሄን ነገርከኝ? እሺ ብዬ ተቀብዬው ልሂድ? እንዴት ነው የምታስበው? አልገባኝም። ይሄ ነበረ ቅርበታችን። አብሽ አቋምሽ መቀበል አለብሽ። ሁሉም ነገሮች ላንቺ እንደሚከብዱሽ ለኔም ይከብዱኛል። ግን በቃ ቀስ በቀስ እየረሳኋቸው እያስወጣኋቸው ይላል እኮ። ታዲያ የምትናገረው ነገር እኮ ከኔ ጋር ምንም የሚያገናኘው ነገር የለም። ምክንያት እያልክ እያነሳ ያለው ነገር እኮ አብርሃም ከኔ ጋር ምንም ነገር የሚያገናኘው ነገር የለም። እንደዚህ ብለህ ስትናገረኝ እንደዚህ እየገፋኸኝ ስለምወድ ስለማከብር ነው አይደል? እንደዚህ ችጋ ቆሜ ዝም ብዬ የምሰማችሁ ሁለታችሁንም። ነገሩ እኮ ከዚህ ተቀጠለ ጓደኝነታችሁ በቃ ለመለያየት የሚከብድ ይሆናል፣ ለመረሳሳት የሚከብድ ይሆናል። ስለዚህ አሁን ቢቋጭ ይሻላል። ታዲያ ጓደኝነት መጥፎ ነገር ሆኖ ታይቶክ ነው? አልገባኝም። ሄርሚኛ ከምን በቃ ለዚህ ጉዳይ ነበር የጠራንሽ፣ ልናወራሽ ፈለግን። ይሄንን ነበረ አውርተንሻል። ስለዚህ በቃ ከልብህ ነው አብርሽ? አዎ ከልብህ ነው። ወዴት ነው የሚሄደው? ይሄን ነገር ተቀብዬ ነው የሚሄደው? አንተም ይሄን ነገር ተቀብለህ በዚህ ደቂቃ ውስጥ ይሄ ነገር የእናንተ ነገር በቃ በዚህ ደቂቃ ውስጥ የሚያልቅ ነገር ነው? አዎ እኛ ከምንሄድ ጥላሽ ሰውን ልጅ መለያየት መፍትሄ ሆኖ አያውቅም። ከዛ ባለፈ ደግሞ አንተ ገና ሰው ስለሰደበህ ምናምን አይደለም። እኔ ለአንተ ብዙ አልተሰደብኩም፣ ስለወደድኩክ ነው። እንደኔ እንደ ሴት የተሰደበ ሰው አለ?
ግን ስድቡን ሳይሆን ራሴን ስለማቅ አንተንም ስለማቅ ነው አይደል ነገሮችን የተቀበልኩት እንዴ ምንም ችግር የለውም አሁንም ምንም ማለትም ግን መለያየት መፍትሄ ነው ብለክ እንዳታስብ ከዛ ባለፈ ደግሞ ሴት ልጅ ነኝ ብዙ ነገር ባንተ ተሰድብ ያለው አብርሽ አንተን ባልወድ ኖሮ እንደዚህ ማልሆንልህ ምንም ችግር የለውም ነይ ስትለኝ አልመጣልክም ነበረ እስቲ በከፋ ሰዓት እንኳን ከጎንክ ነበርኩኝ አይደል እንዴ ችግር የለውም ተሰናበተኝ ሐሳብህን ምንም ማለት በግድ ማላደርገው የምችለው ነገር ስላሌለ ሐሳብህን እቀበላለሁ አንተንም ስላስጨነቅኩ በጣም ይቅርታ ደህና በጣም ከባድ ነገር ፋሚሊቲ ፕራንክ ማንም እንደማይችለኝ እንድታውቁ ፈልጋለሁኝና ሄርሚ ፕራንክ ሲደረግ እንደዚህ ነው እሺ ተታረቂ ቆንጆ ነሽ ተታረቂ ደግሞ በጣም ታምራለሽ ሄርሚ ነው ፕራንክ ነው እሺ አይ መጀመሪያ የልባችሁን ከተናገራችሁ በኋላ ፕራንክ ምናምን አትበሉ ልቀቁኝ የልባችሁን ከተናገራችሁ በኋላ ነው ፕራንክ የምትሉት ስምኛ ሶፍት ተጣጣ እንዴ አታርቅሽ እንጂ ምን አለ መሰለሽ ከኔ ጋር እኔ ፕራንክ ካቆምኩኝ ቆይ 1 አመት ሊሆነኝ ነውና ሰውን ፕራንክ ማድረግ አልፈልግም ከተረዳሽኝ ማለት ነው ስለዚህ አሁንም ቢሆን ከኔ ጋር ፕራንክ ምናምን ነገር ባትጀምር ይሻላል የትኛው ንግግር ነው ፕራንክ የሆነው ሁሉም ንግግር ሁሉም ንግግር ፕራንክ ነው አይ እንድታቂው ስለምፈልግ ነው ፕራንክ ሲደረግ እንደዚህ ነው እሺ ስለማታቂበት በደንብ ላሳይሽ ብዬ ነው እሺ ለማንኛውም ለሌላ ጊዜ በዚህ ልክ ከኔ ጋር ፕራንክ ባትሳፈጪ ጥሩ ነው ለማንኛውም ፋሚሊዎቻችን እስካሁን ድረስ ስንናገር የነበሩት ነገሮች በሙሉ ፕራንክ ነበሩ ማለት ነው እናንተንም ፕራንክ አድርገናል ሄርሜላንም ፕራንክ አድርገናል ምናልባት ልክ ለሌለው ንግግራችን እናንተንም ለተናገርንበት እሷንም ለተናገርንበት ሁላችሁንም ይቅርታ እንጠይቃለን እኔ ፕራንክ አቆሚያለሁ ቤተሰቦቼ ነካካችን ሄርሜላ ነች ትንሽ ቆየ ፕራንክ ማድረግ ካቆምኩኝ እና ደግሞ አሁን ያወራኋቸው ነገሮች በሙሉ እሷን አይወክልም ሄርሜላ እንደዛን አይነትም ሰው አይደለችም ለኔ ትዳር መበተን ለኔም አንዳንድ ነገሮች ማጣት ምክንያት እሱ አይደለችም ይሄንንም በዚሁ አጋጣሚ እንድታቆልኝ ፈልጋለሁ በጣም ጥሩ ልጅ ናት ምርጥ ልጅ ናት ምንም አላስደበረችኝም ኮንፈርቴንም አልነሳችኝም ያገናኛል አብረን እንቀጥላለን ማለት ነው እና ሄርሚዬ ለማንኛውም እንኳን ደስ አለሽ ፍራንክ ተደርጋ አጣቀምና እንዴት ነው ኮስተራችሁ እንደዚህ ግን የምትናገሩ ምን አለ መሰለሽ አንዳንዴ ወስኜ ቆጣው እንደዚህ ምን እንደሆንኩኝ እንድታቂ ፈልጋለሁ እግዚአብሔርን የምሬ ነው እንደዚህ አይነት ፕራንክ ያቆምኩበት ምክንያት ለምን እንደሆነ ያውቃላችሁ ብዙ ሰዎች ያኔ ከሩታም ጋር ሰራ ምናምን ይቁም ምናምን የሚል በቃ ሙሉ የኦዲየንስን እንትን ሰምቼ ነውና ቢያንስ ፕራንኮች እኮ አሉ የሚያዝናኑ ፕራንኮችን እሰራለሁ አሁንም ደስ የሚሉ ፕራንኮችን ኦዲየንስን የሚያዝናና እኛን የሚያዝናና ፕራንክ ከሆነ ኢትስ ኦኬ ግን ደግሞ አሁን ትናንትና ያደረጋችሁት ነገር እኔ ካንዳቸው ጋር ብጣላ ወይ ከዩ ጋር ወይንም ከፈረንጁ ጋር ብጣላ ኖሮ አይደለም የምሬ ነው ጌታን የዘላለም ጸጸት ሆኖ ነበር የሚቀረው ወይ ከዛ ሰው ተጣልቼ ነበር የሚቀረው ገባሽ አይደለ እንደዚህ አይነት ፕራንክ አያስፈልግም እኔስ እዚህ ጋር ከብሩክ ጋር ወይ ካንዳችሁ ጋር በደበደባችሁ ምን ይመጣ ነበር እኮ ትክክል እንዳልሆነ እኮ ለነግርሽ ስለፈለኩኝ ነው ገባሽ አይደለ ትናንትና አሁን ምርጫ ነው ያደረጋችሁት ካንቺና ቪዲዮን አይቼዋለሁኝ እኮ ካንቺና ከነሱ ምርጫ እንደማድረግ ነው ገባሽ አንቺም ብል እነሱ ሊደብራቸው ነው እነሱም ብል ደግሞ አንቺ ሊደብርሽ ነው እኔ ምንም አውቄ አይደለም በጊዜው ፕራንክ እንደሆነ አውቄ አይደለም ያንን ነገር ያደረኩት ግን ደግሞ ውስጥ ያለኝን ነገር ነው ያደረኩት ማለት ነው ግን ቤተሰቦች ይመስክሩ እውነት የትኛው ፕራንክ ከባድ እንደሆነ ማድረግ እንደሌለባችሁ የትናንትናውን ፕራንክ አይታችሁታል እኔ ላይ ተጫነው አልተረጋጋሽም ማለት ነው እና ለማንኛውም ስታለቅሺ ሳይሆን ስስቂ ነው የሚያምርብሽ ፈገግታሽ ደስ ይላል ብሩክ ስታለቅሽ ያምርብሽ አድርጎኛል አለቅስ ነው አንዴ ሁሌም ፈገግ እንድትይ ነው የምፈልገው ለማንኛውም እንግዲህ ውድ ተመልካቾቻችን መጨረሻ ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን እንግዲህ ይሄንን ፕራንክ ያቀረብኩበትን ምክንያት ለምን እንደሆነ የገባችሁ ሰዎች ይገባቸዋል ብዬ አስባለሁኝ ላልገባችሁ ደግሞ በደንብ አድርገን በሌላ ጊዜ እንዲገባችሁ እናደርጋለን መልካም ቆይታ ይሆንላችሁ